እስቲ እነኝህን ቲዮሪ ጥያቄዎችን እንስራቸው። Warum kann Überholen auch auf übersichtlichen und geraden Fahrbahnen gefährlich sein? ትርጉሙ እንግዲህ የሚለው በግልጽ በሚታዩ ቀጥ ባሉ መንገዶች ላይ ቀድሞ ማለፍ አደገኛ ሊሆን የሚችለው ለምንድን ነው? እንደዛ ነገር እንደማለት ነው። በደንብ ከፊት ለፊት የሚመጣውን ሁላ ምናምን በግልጽ በምታዩበት ጎዳና ላይ አንድን መኪና ቀድማችሁ መሄድ አደገኛ ሊሆን የሚችለው ለምንድን ነው አይነት ነገር ነው። መልሶች አማራጮች አሉ 3 የተቀመጡ ምን ይላሉ? Gegenverkehr langsam fährt als angenommen, weil der Gegenverkehr langsam fährt als angenommen እንግዲህ እሱ የሚለን ከፊት ለፊት የሚመጣው ጌገንፈርኬር ማለት ያው ከፊት ለፊት የሚመጣው ተሽከርካሪ ወይም ከቃራኒ መንገድ የሚመጣው ተሽከርካሪ ከገመቱት በላይ በዝግታ ስለሚነዳ ይለናል። ይሄ ስህተት ነው። ምክንያቱም ዝግ ብሎ የሚነዳ ከሆነ እኛ የምንቀድመውን መኪና ቶሎ ቀድመን ወደ ተመልሰን በትክክለኛ ቦታችን ላይ የመንዳት የማሽከርከር እድሉ ስለሚኖርን ይሄ አደገኛ አያደርገውም የኛን የመኪና የመቅደም ፕሮሰስ ማለት ነው። ስለዚህ ይሄ መልስ ሊሆን አይችልም። ሁለተኛው ደግሞ ምን ይለናል? Gegenverkehr schneller fährt als angenommen። የሁለተኛው ደግሞ ትርጉም ከፊት ለፊት የሚመጣው ጌገንፈርኬሩ ተሽከርካሪ ከገመቱት በላይ በከፍተኛ ፍጥነት ስለሚነዳ ኦፍኮርስ ይሄ መልስ ሊሆን ይችላል፣ እንደ መልስ እንይዘዋለን። ምክንያቱም ከፊት ለፊት በጣም እየፈጠነ ከመጣ ያ እኛ ያንን መኪና ለመቅደም በምናደርግበት ሂደት ውስጥ ያ ከፊት ለፊት በጣም እየፈጠነ የመጣው መኪና ቶሎ ሊደርስብንና አደጋ ሊፈጠር ስለሚችል ያው ጉዳዩ አደገኛ ይሆናል ማለት ነው። ከዛ ወደ ሶስተኛው አማራጭ ስንሄድ weil der Überholweg länger ist als angenommen ይላል። ኦኬ ለመቅደም የሚወስድብን የመንገዱ ርቀት ከገመትነው በላይ ረጅም ሊሆን ይችላል። ይሄ ደግሞ ትክክለኛ መልስ ነው። ምክንያቱም ድንገት እኛ የምንቀድመው መኪና ራሱ አንደኛ ሊፈጥን ይችላል። ዝም ብሎ ነዳጅ ሊሰጥና ሊፈጥን ይችላል። በዚህ ሰዓት ቶሎ ቀድመነው ወደ ቦታችን እንመለሳለን ብለን የገመትነው ርቀት ሊረዝም ይችላል ማለት ነው። በዚህ ምክንያት ነው መኪና ስናሽከረክር የሆነ መኪና ሊቀድመን ሲነሳ ራሱ እኛ ሌላ ተጨማሪ ነዳጅ መስጠት የሌለብን እና ይህንን ከግምት ውስጥ አስገቡ። ስለዚህ መልሱ ሁለቱ ነው የሚሆነው ማለት ነው። ወደሚቀጥለው ጥያቄ ስንሄድ ሆነ አይተናል። ከዛ ወደ ግራ ታጥፈናል እና ጥያቄው ምን ይለናል? Sie möchten gerade Ausweiter fahren. Wie verhalten Sie sich in dieser Situation ይለናል እና ቀጥታ ወደፊት መንዳት ይፈልጋሉ። በዚህ ሁኔታ ውስጥ በትክክል እንዴት ማሽከርከር አለቦት እንደማለት ነው እንግዲህ እና አማራጮች አስቀምጦልናል። ያው እንደምታዩት በቀኝ በኩል ነጭ መኪና አለ፣ በግራ በኩል ደግሞ የሆነ የኤሌክትሮ ስኩተር ነገር አለ። መንገድ ላይ ደግሞ የቅድሚያ መብት የሚሰጥ የትራፊክ ምልክትም ደግሞ የለም። እንደምታዩት ጉዳዩ ያው የሬክት ፎሊንግስ ጉዳይ ነው የሚሆነው ማለት ነው። ከቀኝ የሚመጣ ቅድሚያ አለው ማለት ነው። በቀኝ በኩል ያለውን ቅድሚያ መስጠት ከሆነ እንግዲህ ህጉ፣ ከዛ ያው በቀኝ በኩል ያለው ቢጫው መኪና ነው። ስለዚህ ቢጫውን መኪና ቀድመን እናሳልፋለን። ይህ ላስ ደስ weiße Fahrzeug abbiegen። ያው ኦኬ ቢጫውን ነጭ ብቻ whatever የመጀመሪያው መልስ ሊሆን ይችላል ማለት ነው። ከዛ የሚቀጥለው ደግሞ ምንድነው? ich lasse den Elektroroller die Fahrbahn überqueren። ይሄ ስህተት ነው። እሱ ከግራ ነው የሚመጣው። der hat Wartepflicht። ኦኬ noch Ich überquere die Kreuzung als Erste. Das ist falsch.
እኔ አይደለሁም መጀመሪያ የምሻገረው ማለት ነው። ሶ ይህ በእንዲህ እንዳለ እንግዲህ መልሱ የመጀመሪያው ነው ማለት ነው። ቫይታ እንላለን። ኦኬ Bitte starte den Film, dich mit der Situation vertraut zu machen. ፊልሙን ክፈተውና ያለውን ሁኔታ ተገንዘብ፣ ተረዳ። ኦኬ ወደ ግራ ታጣፊ ነኝ። ከጎኔ ደግሞ ባለ ብስክሌት አለ ወደ መንገዴ ሊወጣ ያሰበ። ኤኒዌይስ እንግዲህ ጥያቄው ምን ይላል? ጥያቄው እንግዲህ ምንድን ነው የሚለን? worauf müssen Sie jetzt achten? አሁን ምን ነገር ላይ ነው ትኩረት መስጠት ያለብን፣ መጠንቀቅ ያለብን ምን ነገር ላይ ነው ነው እንግዲህ። ስለዚህ ሊመረጡ የሚችሉት መልሶች ምንድን ናቸው ነው እንግዲህ። አሁን የመጀመሪያው auf den Radfahrer rechts, ja, auf den Radfahrer links, auf den schwarzen PKW ነው የሚለን። ኦኬ እንግዲህ እንደምታዩት እዚህ ጋር ጥቁር መኪና የሚባል የለም። እንደገና ደግሞ በግራ በኩል ምንም አይነት ብስክሌተኛ የለም። ስለዚህ ብስክሌተኛ በቀኝ በኩል ነው ያለው። እሱን ነው መጠንቀቅ ያለብን። መልሱ የሚሆነው እሱ ነው ማለት ነው። ወደሚቀጥለው ጥያቄ። ኦኬ የሚቀጥለው ጥያቄ ምን ይለናል? mit welchem Verhalten von Radfahrern müssen Sie rechnen? ከብስክሌት ነጂዎች ምን አይነት ባህሪ መጠበቅ ይገባናል? ወይም ደግሞ ምን አይነት ባህሪ እንጠብቅ ከብስክሌት ነጂዎች? ብስክሌት ነጂዎች ያው ራሱን የቻለ የሆነ ያነዳድ ስታይል የሆነ ብቻ ሀቢት ነገር አላቸው። ያው አንዳንዴ እንደውም በቀይ መብራቱላ ዝም ብለው እየነዱ ይሻገራሉ። ብዙ ጊዜ መንገድ ላይ የምናየውና የምንታዘበው ነገር ነው። ስለዚህ ከብስክሌት ነጂዎች ምን አይነት ባህሪ መጠበቅ አለብን ጥያቄው ነው። ሊሆኑ የሚችሉት መልሶች ደግሞ ተዘርዝረዋል። Radfahrer benutzen አንደኛ Radwege auf der falschen Seite ይለናል። በተሳሳተ በኩል ያሉ የብስክሌት መንገዶችን ይጠቀማሉ። እውነት ነው። አንዳንድ ጊዜ በቀኝ በኩል መሆን ሲኖርባቸው በዛ በተቃራኒው አቅጣጫ ሆነው ሊሄዱ ይችላሉ። ቬጉን auf der falschen Seite benutzen ያደርጋሉ። ምንም ጥርጥር የለውም። በጨለማ ጊዜ መብራት አይጠቀሙም ማለት ነው። keine Beleuchtung bei Dunkelheit ይሄም ብዙ ጊዜ አለ፣ እንደዛ ያደርጋሉ። Einbahnstraßen in beide Richtungen also ባለ አንድ አቅጣጫ መንገዶችን በሁለቱም አቅጣጫዎች ይጠቀማሉ። እውነት ነው፣ እንደዛ ሊያደርጉ ይችላሉ። ተፈቀደላቸውም አልተፈቀደላቸውም አይንባንሽትራሴ ላይ አንዳንዴ ይፈቀድላቸዋል ከተቃራኒ አቅጣጫ መምጣት። ግን ሳይፈቀድላቸውም እንደዛ ሊያደርጉ ስለሚችሉ እነኚህን ባህሪያቸውን ጠንቅቀን አውቀን ጥንቃቄ ማድረግ ይኖርብን። ኦኬ እንግዲህ የሚቀጥለው ጥያቄ ደግሞ ባለ 4 ነጥብ ጥያቄ ነው። wie durchfahren Sie enge Kurven ይለናል። ኦኬ ጠባብ ኩርባዎችን እንዴት ያሽከረክራሉ እንደማለት ነው። ጠባብ ኩርባ ጋር ሲደርሱ በምን አይነት መልኩ ያሽከረክራሉ ምናምን እንደማለት ነው ብቻ። እና 3 አማራጮች ተቀምጠዋል። የመጀመሪያው ኤርስ ሻይትል ፑንክት der Kurve Geschwindigkeit vermindern ማለት ምንድነው? ፍጥነት የሚቀንሱት በኩርባው ጫፍ መካከለኛ ቦታ ላይ ሲደርሱ ብቻ ነው ይለናል። ያ የሆነ ኩርባውን ጨርሰን የምንወጣበት ቦታ ላይ አካባቢ ወደ መካከለኛ ቦታ ላይ ስንደርስ ነው። ያ ደግሞ ስህተት ነው። ቀድመን ስለሆነ መቀነስ ፍጥነታችንን ቀንሰን ኩርባውን መታጠፍ ያለብን። ማርሻችንን ቀንሰን ፍጥነታችንን ቀንሰን ኩርባው ጋር ስንደርስ ያ ለኩርባው ተመጣጣኝ ፍጥነት ሊኖረን ይገባል። መሀል ለመሀል ከገባን በኋላ ኩርባ ውስጥ ሆነን አይደለም ስለ ፍጥነት መቀነስ ማሰብ ያለብን፣ እሱ አደገኛ ይሆናል። ስለዚህ የመጀመሪያው መልስ አይደለም። ሁለተኛው ምን ይላል? ፎደ ኩርቬ Geschwindigkeit vermindern ይሄ ትክክል ነው።
ከኩርቬው በፊት ፍጥነት መቀነስ አለብን። ኦኬ ሶስተኛው ደግሞ ኤርስት beim Übergang in die gerade wieder beschleunigen። ከዛ ደግሞ ልክ ከታጠፍን በኋላ ልክ ወደ ቀጥተኛ መስመር ልንይዝ ስንል ባለው ሞመንት ነው ፍጥነት መስጠት ያለብን። ልክ ቀጥተኛ መስመሩን የምንይዝበት ሰዓት ነው መስጠት ያለብን እንደማለት ነው። ኦኬ መልሰው ፍጥነት የሚጨምሩት ወደ ቀጥታው መንገድ ሲገቡ ብቻ ነው ይለናል። አዎ ኦኬ ባይተ